ቁል ሁወ አላሁ አሐድ ነው ያለው። አላህ አንድና ብቸኛ ነው ብለ ንገራቸው። አላሁ ሰመድ ለሁሉ መጠጊያ የሆነ ጌታ ነው። ለም የሊድ አልወለደም፣ ወለም ይውለድ አልተወለደም አለ። አልወለደም ካለ ምን የለውም ጌታችን? ልጆች የሉትም። አልተወለደም ካለ ምን የሉትም? ወላጆች የሉትም። ወላጆችም ልጆችም የሉትም። ወላጅ የሌለው ጥንታዊ ጅማሬ ስለሌለው ነው። ልጆች የሌሉት ተከታይ ስለሌለው ነው። ወላጅ አለው ካልን ወላጁ ቢያንስ በእድሜ ይቀድመዋል። ስለዚህ ኢየሱስ የእግዚአብሔር ልጅ ነው ካሉን፣ እግዚአብሔር የኢየሱስ አባቱ ነው ካሉ በአባትና በልጅ መሃል መለያየት አለ የለም? አይ ግን ይሏቸዋል። በዘመን አይቀዳደሙም። ኢየሱስና እግዚአብሔር እኩል ናቸው። ግን እግዚአብሔር አባቱ ነው፣ ኢየሱስ ልጁ ነው። እኔ አቡ ሃይደር እባላለሁ። ሃይደር ልጄ ነው፣ እኔ አባቱ ነኝ። የሚገርማችሁ ግን እኔና ሃይደር በእድሜ እኩል ነን። አመናችሁ? እመኑ እንጂ። እና ምንድነው እሺ የምንረዳው? አባትና ልጅ ሆነው እኩል ናቸው። አባትና ልጅ እኩል ከሆኑ እንዴት እግዚአብሔር አባት ተባለ? እንዴት ኢየሱስ ልጅ ተባለ ታዲያ? አንዱን አባት ሌላውን ልጅ ያሰኘው ምንድነው? በስልጣን ካልተቀዳደም ባልተበላለጡ በዘመን ካልተቀዳደሙ እሺ ነገርየውን ገልብጠን ልጁን አባት አባትየውን ልጅ ማለት እንችላለን ወይ ብንል አይቻልም ይላሉ። ለምን አይቻልም? እኩል እስከሆኑ ድረስ። ሰው ግን የሚረዳው በአባትና በልጅ መሃል የዘመን ልዩነት መኖሩ ነው። እናንተ እኮ በሰው ጭንቅላት ስለምትረዱት ነው ይልናል። አሃ እናንተ ጋር የተገጠመው የመላእክት ጭንቅላት በምን እንረዳው? አላህ ሰው አድርጎ ነው የፈጠረን። እምናየው ነገር ነው። እኛ ግን ምናምነው አላህ ጌታችን ነው፣ እኛ ባሪያው ነን። እሱ ፈጣሪያችን ነው፣ እኛ ፍጡሮቹ ነን። ፈጣሪና ፍጡር ምንም ያገናኛቸው ነገር የለም ነው። ስለዚህ ዒሳ የአላህ ባሪያ እንጂ ልጁ አይደለም። የሱ ነብይ መልእክተኛ እንጂ አምላክ አይደለም። ተመልሰው አዳኝ ነው ይሉናል ተባለ። ጥሩ ምን አድርጎ ነው ያዳነን? እውነትም መንገድም ህይወትም እኔ ነኝ፣ ከኔ በቀር ወደ አብ የሚያደርስ የለም ብሏል ብሎ ሁሌ ይሰብኩናል። ቃሉን በትክክል ቢገባቸው ኖሮ ነብይ መሆኑ ነበር የሚረዱት። ምክንያቱም በኔ በኩል ካልሆነ በቀር ወደ ማን መድረስ አይቻልም አለ። እሱ አምላክ ከሆነ እሱ ጌታ ከሆነ በሱ በኩል ወደ ሌላ መድረስ ለምን አስፈለገ? የሰዎች የመጨረሻ ግባቸው አምላክን ማግኘት ነው አይደለም? ያ ከሆነ ያ አምላክ ደግሞ ኢየሱስ ነው ከተባለ ኢየሱስ ወደ ማን ነው የሚወስደን? ወደ ማን? ወደ አብ። እሱ ማን ነው ታዲያ? አምላክ ወደ ሌላ አምላክ ይወስደናል? ምን ማለት ነው? ስለዚህ እሱ መንገድ ከሆነ እሱ ድልድይ ከሆነ ስራው ምንድነው? ነብይ ነው ማለት ነው፣ መልእክተኛ ነው። ሰዎችን ወደ ማን እያደረሰ ነው? ወደ አላህ እያደረሰ ነው። የሰዎች የመጨረሻ ግብ ደግሞ ማንን ማግኘት ነው? አላህን። አምላክ የሚባለው መንገድና ድልድይ የሆነው ሳይሆን መዳረሻችን የሆነው ነው። ራሱ አምላክ ከሆነ አምላክ ወደ ማን ይወስደናል? ከሱ በላይ ወዳለው አምላክ። አሃ እንደ ጠቅላይ ሚኒስቴር ምክትል ጠቅላይ ሚኒስቴር ምክትል አምላክ አለ ማለት ነው። አላህ ሂዳያ ይስጣቸው። ይሄ አእምሮ ካልተዘጋ በስተቀር ሰው እንዴት ይቀበለዋል? እኛ ግን የምናምነው ከአላህ ውጪ የሚያድን ከአላህ ውጪ አምላክ ሌላ የለም ነው። ግልጽ ነው። አላህ ያድናል ነው። ያው ለሱማ ኡስታዝ ቀደም አንድ ሰዓት ሙሉ አስተምሮናል። እስልምና የነቢያት ሃይማኖት መሆኑን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አልመሰረቱትም። አንድ ተጨማሪ ነገር ልንገራችሁ። ነብይ ሃይማኖት መመስረት አይችልም ከመነሻው። ሃይማኖት የሚመሰረተው በጌታችን እንጂ በነብይ አይደለም። የነብይ ሚናው ምንድነው? ከአላህ የሚወርድለትን መልእክት ህግና ስርዓት ለተከታዮቹ ማድረስ፣ በስራ በመግለጽ አርአያ ሆኖ ማሳየት እንጂ ህግ ማውጣት አይደለም። እንዴት ነብይ ህግ ሊያወጣ ይችላል? እንዴት ሃይማኖት ሊመሰርት ይችላል? ሙሳም ዒሳም ነብዩ መሐመድም ሁሉም ሰለላሁ ዐለይሂ ወሰለም ህግን ተከታይ ነበሩ እንጂ አውጪዎች አይደሉም። የኛ ሃይማኖት በነብይ አልተመሰረተም በሏቸው፣ በጌታ አላህ ነው የተመሰረተው። ሸረዐ ለኩም ሚነ ዲኒ ማ ወሳ ቢሂ ኑሐን በማለት ከዚህ በፊት ለኑህም ያዘዘውን ነገር ለናንተም በሃይማኖት በኩል ደነገገላችሁ ነው ያለው። ደንጋጊው አላህ ነው እንጂ ነብይ አይደለም። የነብይማ ሚናው ወማ ዐለ ረሱል ኢላ አልበላግ እንዳለው መልእክቱን ምን ማድረግ ነው? ማድረስ ማስተላለፍ ነው። እስልምናን የመሰረተ ሃይማኖት ነብይ የለም። በእናንተ ግን ማን ነው ክርስትናን የመሰረተው ስትሏቸው ኢየሱስን አሉ አይደለም? በጣም ጥሩ። ከኢየሱስ በፊት ብዙ ነቢያቶች ነበሩ አልነበሩም? ምንድን ነበር ሃይማኖታቸው? አይሁዶች ደግሞ ማን ነው ሃይማኖታቸውን የመሰረተው?
ሙሴ ነው ይላሉ። ከሙሳ በፊትስ እነ ዩሱፍ፣ ያዕቆብ፣ ኢስሐቅ፣ እስማኤል፣ ኢብራሂም፣ ኖህ የመሳሰሉት ምን ነበሩ? እኛ ግን እስልምናን የመሰረተው ጌታ አላህ ነው። የተጀመረውም በአደም ጊዜ ጀምሮ ነው የምንለው። ስለዚህ እስልምና ከኋላ የመጣ ሳይሆን ከሁሉም በፊት የነበረ የቀደመ ነው። ከኋላ የመጡት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። እሳቸው ሃይማኖት መስራች ሳይሆኑ የእስልምና ሃይማኖት ተከታይ የሆኑ ሙስሊም ነብይ ናቸው። እሳቸው ሃይማኖት አልመሰረቱም። ወኡሚርቱ አን አኩነ ሚነል ሙስሊሚን ያሉት ከሙስሊሞች እንደሆን ታዝዣለሁ አሉ እንጂ ሃይማኖቱን እኔ መሰረትኩት ብለው እኮ አልተናገሩ። ሃይማኖቱ ድሮም ነበረ። እሳቸው የተላኩበት ድሮም ኢሳ ያስተማረው፣ ከዛ በፊት ሙሳ የነበረበት፣ ከዛ በፊት ኢብራሂም ያስተማረው፣ ከዛ በፊት አደም የነበረበት ነው። ለዚህ ነው በአንድ ሐዲሳቸው ምን አሉ? አልአንቢያኡ ኢኽወቱን ሊዓላት ዲኑሁም ዋሂድ ወኡመሃቱሁም ሸታ ይላሉ። ነቢያቶች ሁሉ የአንድ አባት ልጆች ወንድማሞች ናቸው። ሃይማኖታቸው አንድ ነው፣ ህጋቸው ግን ይለያያል አሉ። ሃይማኖቱ አንድ ነው፣ እስልምና ነው። ከአንድ ጌታ ሁለት ሃይማኖት ይወጣል እንዴ? ስለዚህ ከጥንት የነበረው እስልምና ነው። ክርስትና በኢየሱስ ተጀመረና ያሉት ራሳቸው። በኢየሱስ ከተጀመረ ከኢየሱስ በፊት አልነበረም ነው። ስለዚህ እስልምና ግን ድሮም የነበረ ነው። ማንም ሰው የሚወለድበት በተፈጥሮ ሙስሊም ሆኖ የሚቀበለው ነው። ምክንያቱም ሰው ሲወለድ ሙስሊም ሆኖ መወለዱን ለማወቅ ከተፈለገ የመጀመሪያውን ትእዛዝ ብቻ ማወቅ ያስፈልጋል። ካፊር ወደ እስልምና ቢመጣ የመጀመሪያው ትእዛዝ ምንድነው? ምንድነው? ሻሃዳ ነው አይደል? በሻሃዳ ካልሰለመ ቀጥታ ሰላት ቢሰግድ መቅቡል ነው? ሰላቱ ተቀባይነት አለው? መጀመሪያ መስለም አለበት። እንዳትረሱ ይሄን ጥሩ። እነሱን ጋር ምን ሂድ ከእስልምና ወደ ኩፍር የሄደ ሰው መጀመሪያ ምንድነው የሚያደርጉት? ይመን ይጠመቅ ነው አይደል የሚሉት? ሳያምን ሳይጠመቅ የክርስትናን ህግ መተግበር አይችልም ይላሉ። የራሳቸውንም ልጅ እንየው። ከተወለደ በኋላ እንደ ኦርቶዶክስ ወንድ ልጅ በ40 ቀን ሴት ልጅ በ80 ቀን እንደ ፕሮቴስታንቱም ቢሆን ካደገና ከተማረ በኋላ ሲያምን ምን ይሆናል? ያንን ሳያደርግ ክርስቲያን አይሆንም አይደል? አሁን ወደኛ ልንመጣ ነው። እኛ ጋር ግን ስንመጣ የወለድነውን ልጅ ሐዲስ ላይ ሻሃዳ አስይዙት የሚል የለም። የመጀመሪያው ትእዛዝ ሙሩ አውላደኩም ቢሰላቲ ወሁም አብናኡ 70 ልጆቻችሁ 7 ዓመት ሲሞላቸው ሰላት እንዲሰግዱ እዘዟቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ካፊር ሰላት ቢሰግድ ሰላቱ ተቀባይነት አለው? ለምንድነው ታራ ሰላት እዘዙ ያሉ? ለምን ሻሃዳ አስይዟቸው አላሉም? ሙስሊም ሆነው ተፈጥረዋላ፣ አልተቀየረማ። ስለዚህ እስልምና የሰው ተፈጥሮ ነው። እኛ ጋር ግን ሰው ሲወለድ ክርስቲያን ይሆናል ካሉ ለምን ያጠምቁታል? ለምን ክርስትና ይነሳል? እናቱ ክርስቲያን አባቱ ክርስቲያን የተወለደው ልጅ ግን ይጠመቃል። ለምን? ክርስቲያን ከሆነ አይደለማ። ስለዚህ የሰው ተፈጥሮ ምንድነው? እስልምና ነው። የሌላው ሰው ሰራሽ ነው። ግልጽ ነው። ኢንሻአላህ ኡስታዝ ምናልባት ድምጻቸው ፓወር ካለው ያው ጋብዛቸውና ይቀጥላሉ። ማይኩ እስካሁን አልተስተካከለም መሰለኝ። እያስተካከሉ ነው? አልቋል? መርሃባ እንግዲያው አልቋል። ኡስታዝ አብዲ ጀዛከላሁ ኸይራ ወደ ቦታ ተመለሰልኝ። ተክቢር ተክቢር ተክቢር። ከውጭ ያላችሁ ሙስሊም ያልሆናችሁ ሰዎች አሁን የተቋረጠው ጥያቄ ብላችኋል። የትኛው እንደሆነ አላወቅኩም። እንደው ፍቃደኛ ከሆናችሁ ወደ ውስጥ ብትገቡና እናንተም ብትጠይቁ ችግር የለም። ለሁላችንም ይበቃል። መጠየቅ ይቻላል። ለምን ጠየቃችሁ አንልም። ግን የትኛውን ጥያቄ እንደሆነ ስላላወቅኩኝ ምን ብዬ ላብራራው? ስለዚህ የኡስታዝ ፕሮግራም ከመጀመሩ በፊት